ትልቁና ወሳኙ ቦታ ነው። አሁን እኛ ከተማ ውስጥ ወባ እንዳይጠፋ ያደረገው ትልቁ እና ወሳኙ ነገር ምንድነው? ሰዎች መድኃኒት ይወስዳሉ። መድኃኒት የወባ ሁለት ማለት ሶስት አይነቶች ናቸው የሚዋጡ ያሉት። አንደኛው ይሄ ኳርተም የሚባለው ህዝብ ሁሉም ያውቀው ነው። ሁለተኛው ደግሞ ክሎሮኩዊን ይባላል። እሱም ህዝብ ሁሉም ያውቀው ነው። ትንሿ ደግሞ ምንድነው የምትባለው? ፕሪማኩዊን ትባላለች። እነዚህ የጭንቅላት ወባና የሰውነት ወባ ተብሎ ተለይቶ ሲሰጥ ያኝ መድኃኒቶችን በስርዓት ካልወሰደን እኔ ኳርተም ያልኩትና ክሎሮኩዊን ያልኩት ሲምፕተም ወይም ምልክትም ነው የሚያክመው። ምልክቱን ወይ ራስ ምታቱን ትኩሳቱን በማስታገሻ በተለያዩ ነገሮች ምልክቱን ካከማችሁ በኋላ በሰውነታችሁ ላይ የተቀመጠ በሊቨር ምናምን ታውቃላችሁ ተማሪ ስለሆናችሁ ሊቨር ጉበት የተለያዩ ቦታ ላይ ሄዶ ወባ ይደበቃል። ከዛ ፕሪማኩን የሚባለው ካልወሰዳችሁ ወይም በትክክል ውጣችሁ ካልጨረሳችሁ እንደገና ለሳምንት ወይም ለወር ያክል ሰውነታችሁ ላይ ይቆይና ወባ ደግሞ ይነሳል ማለት ነው። በዛም በተመሳሳይ ልንገራችሁ ወባን ቢንቢ ብቻ ተሸክመ ከሰው ወደ ሰው ታስተላልፋለች እንል ነበር አይደለ? ይሄኛው ግለሰብ ሰውነቱ ላይ ወባ ነው ያለው። እሱን የነደፈችው ወባ ከሱ የወባን ፓራሳይቱን ወስዳ ማለት ነው ወደ እህት፣ ወደ አባት፣ ወደ እናት ያስተላልፋል። ስለዚህ ምን ማድረግ አለብን? መጠንቀቅ አለብን። መድኃኒት ምን ማድረግ አለብን? በአግባቡ መጠቀም አለብን። ወባን በስንት መንገድ መከላከል ይቻላል አልኩት? በአራት ነው ያልኩት። የመጀመሪያው ምንድነው ብናረጋው? አካባቢ በማጥራት፣ ሁለተኛ አጎበር መጠቀም፣ ሌላ ደግሞ ኬሚካል ውሃ ያቆሩ ቦታዎችን መረበሽ፣ እነዚህ እናረጋለን። አራተኛው ምንድነው? መድኃኒት በአግባቡ በመጠቀም ነው። እነዚህን ካረጋችሁ ደግሞ ከተማችንን እንጠብቃለን፣ ራሳችንን እንጠብቃለን፣ እናት አባት ህፃናትን እንጠብቃለን። እሺ ስለዚህ እንት ታረጋላችሁ። ሌላው እንግዲህ ትንሽ ነገር ነው። 2 ደቂቃ የሚቀረው ሲስተር ታወራለች። አዳምጡ እናንተ። እሺ ያለቀ ነው። እኔ ለእናንተ ብናገራችሁ ሴቶች እድሜያችሁ ከ9 እስከ 14 ዓመት ያላችሁ የማህፀን ጫፍ ካንሰር ክትባት ባለፈው ዓመት ወስዳችኋል። አሁን ለዛ ደግሞ ክትባቱ በቅርብ ቀን ስለሚመጣ ካንሰር ያው ገዳይ ነው፣ ሕክምና የለውም ከተያዙ በኋላ። ለዛ ለሴቶች ልጆች ነው የሚሰጠው፣ ለልጃገረዶች ካርዳችሁን ይዛችሁ ክትባቱ በሚጀምርበት ሰዓት ላይ ካርዳችሁን ይዛችሁ ትመጣላችሁ፣ ትከተባላችሁ። እሺ አንዴ ሀሳባችሁ ወደ አንድ ቦታ አድርጉ።